ነው እያለ ለዓለም የሰጠው ማብራሪያ ፍጹም ስህተት ነው። በዚህ በ21ኛ ክፍለ ዘመን የናሳ ሳይንቲስቶች የጠፈርን ምስጢር ለመርመር በሚሊዮን የሚቆጠሩ ዶላሮችን እያፈሰሱ ሌሊትና ቀን በከፍተኛ የቴክኖሎጂ ላቦራቶሪ ውስጥ እድሜያቸውን ይገብራሉ። እነርሱ ጨረቃ ከምድር በየዓመቱ በ3.78 ሴንቲሜትር እየራቀች መሆኗን ለማረጋገጥ የከፈሉበት ያ ታላቅ የላቦራቶሪ መስዋዕት ባይኖር ኖሮ ዛሬ እውነታን እና ስህተትን የምንመዝንበት መነሻ ከየት ይገኝ ነበረ? እኔ ዛሬ የኮስሞስን እውነተኛ ምስጢር በአዲስ መነጽር ለመግለጥ የበቃሁት እነርሱ በከፈሉበት በዚያ ታላቅ የእውቀት ዋጋ ላይ ቆሜ ነው። ነገር ግን ናሳ ጨረቃ የምትሽሸው በባህር ማዕበል ፍጥጫ ምክንያት ነው እያለ ለዓለም የሰጠው ማብራሪያ ፍጹም ስህተት ነው። ከመስመሮቹ በስተጀርባ እውነታው መቼ ይቀራል?